ለማትስ አዲስም ሁኑ በጣም እውቀት ይኑራችሁ it doesn't matter. Every great journey starts with a single step. Hey everyone, welcome back to my channel. Today I am excited to share something special with you all. I will be presenting a freshman social mathematics course using a PowerPoint presentation that I created by myself to make it more even helpful for you. Whether you are new to maths or just looking to brush up your skill, this course is designed to be accessible and engaging for everyone. Did you even say, are you kidding me? Maths? No way, it's my worst. Or do you even say, I can't make it. I don't even understand my elementary and high school maths class. So how can I make it in my freshman year? If you are going through these messes, this is the right place. Remember, maths can be fun and really useful for everyday life by providing a translation in Amharic. እዚህ ቻናል ላይ እኔን አምናችሁን እስከመጣችሁ ድረስ ለማትስ አዲስም ሁኑ በጣም እውቀት ይኑራችሁ it doesn't matter. እያንዳንዷን ነገር ከኔ ጋር በትንትን አድርገን እናንተን በሚገባችሁ ልክ እኔን በምችለው መጠን ለመረዳት እንሞክራለን. So let's get started. ሰላም እንዴት ናችሁ? ባለፈው ኳንቲፋየርስን አይታይት አድርጋችሁ እንድትመጡ ተነጋግረን ነበር። ስለዚህ በአሁኑ ቪዲዮአችን የምናየው ስለ ኳንቲፋየር ነው። There are two types of quantifier. ሁለት አይነት ኳንቲፋየሮች አሉ። ምንና ምን? ዩኒቨርሳል ኳንቲፋየር እና ኤክስቴንሻል ኳንቲፋየር። ዩኒቨርሳል ኳንቲፋየር ብዙ ጊዜ ምን ተብሎ ይጠራል? for every x, for all x, for each x, for any x ከዚህ ውስጥ በአንዱ መጥራት እንችላለን። ማንን? ዩኒቨርሳል ኳንቲፋየርስን። It is also symbolized by this sign. ይሄ ሳይን የማን ነው? የዩኒቨርሳል ኳንቲፋየር ነው። ግን የኳንቲፋየር ሳይን አይደለም። ልብ አድርጉ። ኳንቲፋየር በሁለት ይከፈላል። ምንና ምን? ዩኒቨርሳል ኳንቲፋየር እና ኤክስቴንሻል ኳንቲፋየር። ዩኒቨርሳል ኳንቲፋየር በምን ዲኖት ይሆናል? በዚህኛው ሳይን ዲኖት ይሆናል። ኦር ደግሞ ኤ ተገልብጦ ኦር አንኢንቨርትድ ኤ ማለት ነው። ይሄ ሳይን ምንድነው ሪፕሬዘንት የሚያደርገው? ኦል የሚለውን ነው። if p of x is a proposition for all x, p of x is quantified proposition read as every x an element of u had a property p. በባለፈው ምን ብለን አውርተናል? ዩ ማለት ዩኒቨርሳል ሴት ማለት ነው። ይሄም ማለት p of x አችንን ሪዛልታችንን የምታመጣልን ኤክስ ሴት የምትደረግባት ዩኒቨርሳል ሴታችን ናት ብለን አውርተናል አይደል? ስለዚህ ይሄኛው ምን ተብሎ ነው የሚነበበው? every x an element of u had a property p ብለን ሪድ ማድረግ እንችላለን ወይም ደግሞ ማንበብ እንችላለን ማለት ነው። ሁለተኛው ኤክስቴንሻል ኳንቲፋየር ይባላል። ኤክስቴንሻል ኳንቲፋየር ደግሞ ምን ተብሎ ይጠራል? there exists an x for some x for at least one x. ይሄኛው በኤግዛምፕል ስናየው ነው ሞር ግልጽ የሚሆንላችሁ። ኤክስቴንሻል ኳንቲፋየር ደግሞ በምንድነው ሲምቦላይዝድ የሚሆነው? በዚህ ሳይን ነው። ይሄ ማለት ባክዋርድ ካፒታል ኢ ማለት ነው። ይሄ ማለት ካፒታል ኢ በጎን በኩል ስንገለብጠው መጀመሪያ ላይ ዩኒቨርሳል ኳንቲፋየርስ ላይ ምን ብለናል? የዩኒቨርሳል ኳንቲፋየር ዲኖት የሚሆነው ኤ ወደ ላይ ተገልብጦ ኤ ወደታች አይደለ ወደ ላይ ተገልብጦ ነው ብለናል አይደለ? ሶ ኤክስቴንሻል ኳንቲፋየር ደግሞ ዲኖት የሚሆነው ኢ ሲጻፍ ወዴት ነው? በቀኛችን አይደለ ኢ እንትን የሚደረገው ወደ ግራ ስናመጣው ወይም ደግሞ ባክዋርድ ስናደርገው ያ የኤክስቴንሻል ኳንቲፋየር ሲምቦላይዝ የሚደረግበት ሌተር ነው ማለት ነው። እና ይሄ ደግሞ ምን ማለት ነው? ኤግዚስትስ ማለት ነው ይሄኛው which means in a universal quantifier እቺ ሳይን ምንድነው ሪፕሬዘንት የምታደርገው ብለናል? ኦል ማለት ነው። እቺ ሳይን ሪፕሬዘንት የምታደርገው ኦል ማለት ነው ብለናል። ሶ ኤክስቴንሻል ኳንቲፋየር ላይ ደግሞ እቺ ሳይን ሪፕሬዘንት የምታደርገው ኤግዚስትስ ማለት ነው። If p of x is any proposition for at least one x, p of x is quantified proposition read as there exists x an element of u with the property p. ይሄ ማለት መጀመሪያ ላይ ዩኒቨርሳል ሴታችን ስናይ ምን ብለናል? for all x, p of x is quantified proposition read as every x is an element of u had a property p. ይህም ማለት በዩኒቨርሳል ሴታችን ውስጥ ያሉት ቁጥሮች እንዳለ p of x ላይ ገብተው የp of x ፕሮፐርቲ ይይዛሉ ማለት ነው። ለምሳሌ p of x አችን it may be greater than, it may be equal to, it may be less than, it may be greater than or equal to ምናምን ሊሆን ይችላል። ሶ ያኛውን ፕሮፖርሽን ትሩ ሊያደርገው የሚችለው ኤክሳችን ከዩኒቨርሳል ሴት ውስጥ የወጣ ኤክሳችን ከተናረ ለምናረጋግጠው ሶ ዩኒቨርሳል ሴት ውስጥ ያሉት እንዳለ ቁጥሮች ያንን ፕሮፖርሽን ትሩ የሚያመጣልን ከሆነ ያ for all proposition p of x ብለን እንጠራዋለን ማለት ነው። ነገር ግን እንደዚህ በምንጽፍበት ጊዜ for some x p of x is quantified proposition read as there is exist x is an element of u with the property p. ይሄም ማለት p of x አችን maybe greater than, less than, equal to ያለበት እንትን ሊሆን ይችላል አይደለ? ኢኩዌሽን ሊሆን ይችላል። ሶ ያንን ኢኩዌሽን ትሩ የሚያደርገው በዛ በዩኒቨርሳል ሴት ውስጥ ያለው አንድ ቁጥር ቢያንስ ለምሳሌ 5 ቁጥሮች ቢኖሩ 1 2 3 4 5 ቁጥሮች ቢኖሩ ቢያንስ አንዷ ቁጥር ያንን ትሩ የምታረግ ከሆነ ምን እንላለን? for some x p of x ወይም ደግሞ there exists an x which is an element of u with the property p ብለን እንገልጸዋለን ማለት ነው።
ስለዚህ ምንድነው ልዩነቱ እዛ ጋር for all x p of x ለማለት ሁሉም ዩኒቨርሳል ሴት ውስጥ ያሉት ቁጥሮች እንዳለ የp of xን ፕሮፐርቲ መያዝ አለባቸው። ነገር ግን ኤክስቴንሽናል ኳንቲፋየር ላይ በምንመጣበት ጊዜ ዩኒቨርሳል ሴታችን ውስጥ ያሉት ቁጥሮች እንዳለ አይደለም ግዴታ መሆን ያለበት። ቢያንስ አንድ ቁጥር ያንን ፕሮፐርቲ የሚያሟላ ከሆነ ምን ብለን እንጠራዋለን? there exists x which is an element of u with the property p ብለን መጥራት እንችላለን ማለት ነው። to show for every x p of x is false it is sufficient to find at least one a an element of p of a is false። ይህ ማለት for all x p of xን ፎልስ ለማለት ቢያንስ ከዩኒቨርሳል ሴታችን ውስጥ አንዷ ቁጥር ያንን የፒ ኦፍ ኤክስን ፕሮፐርቲ ማታሟላ ከሆነ for all x p of x ምን ይሆናል? ፎልስ ይሆናል። ለምን? for all x p of x ምንድነው? ዩኒቨርሳል ኳንቲፋየር ነው። ዩኒቨርሳል ኳንቲፋየር ላይ ደግሞ ዩኒቨርሳል ሴት ውስጥ ያሉት ቁጥሮች እንዳለ የፒን ፕሮፐርቲ መያዝ አለባቸው። አለበለዚያ ሙሉ ምንድነው የሚሆነው? for all x p of x ፎልስ ነው የሚሆነው ማለት ነው። ሁለተኛው ኖት መያዝ ያለብን ነገር ደግሞ for some x p of x is false if we can find at least one a an element of u having a property p። ይህም ማለት መጀመሪያ ምን ብለናል? ዩኒቨርሳል ኳንቲፋየራችንን ፎልስ ለማለት ቢያንስ አንድ ቁጥር ወይም ደግሞ ከዩኒቨርሳል ሴታችን ውስጥ ያላት አንዷ ቁጥር for all x p of x ወይም ደግሞ የp of xን ፕሮፐርቲ ማታሟላ ከሆነ for all x p of x ምን ይሆናል? ፎልስ ይሆናል ብለናል አይደል? ሶ ለኤክስቴንሽናል ኳንቲፋየርስ ምን ይሆናል የሚለውን ስናይ for some x p of x ፎልስ የምንለው ቢያንስ አንድ ቁጥር ማግኘት ሲያቅተን የፒን ፕሮፐርቲ ሚንስ አንድ ቁጥር ከዩኒቨርሳል ሴታችን ውስጥ አንድ ቁጥር ማግኘት ሲያቅተን ምን እንላለን? ፎልስ እንላለን ማለት ነው። ይህን ደግሞ በኤግዛምፕል ስናይ ሞር ግልጽ ይሆንላችኋል። write the following using a quantifier። አሁን እዚህ ጋር ምን አድርገን በኳንቲፋየር እንዴት መጻፍ እንችላለን የሚለውን እኔ for each real number x is an element of r x square plus 1 greater than 0 x square plus 1 greater than 0 የሚለው ምንድነው? p of xአችን ነች፣ ፕሮፖዚሽናችን ነች አይደለ? so for each real number ወደ ኋላ ስንመለስ ዩኒቨርሳል ሴታችንን ምን ብለን ማንበብ እንችላለን ብለን አይተናል። for every x for all x for each x አይደለ? ኤግዛምፕላችን ላይ ምንድነው የሚለው? for each x። ይሄ ማለት ዩኒቨርሳል ኳንቲፋየር ነው የምንጠቀመው ማለት ነው። ስለዚህ ምን ብለን እንጽፋለን? for all x ወይ ደግሞ for each x which is an element of r። ለምን an element of r እንላለን? ምክንያቱም ኤክሳችን የሪል ነምበር ኤሌመንት ነች ተብሎ እዚህ ጋር ተጽፏል አይደል? ስለዚህ for all x an element of r እንልና p of xአችን እናስቀምጥ። ኖርማል የተሰጠንን ፕሮፖርሽን እንዴት በኳንቲፋየር መጻፍ እንችላለን የሚለውን ለማየት ነው። ሁለተኛው ኤግዛምፕላችን ላይ ስንሄድ ደግሞ there is a real number። አሁንም መጀመሪያ ወደ ምንድን ነው የምንሄደው? ወደ ኤክስቴንሽናል እና ወደ ዩኒቨርሳል ኳንቲፋየር እንዴት መነበብ እንደሚችሉ። ዩኒቨርሳል ኳንቲፋየር for every x for all x for each x for any x ነው። አሁንም ኤግዛምፕላችን ላይ ያለው አነባበብ የለም አይደል? ሶ ኤክስቴንሽን ላይ እንሂድ። there exists an x። እስቲ እንሂድ ኤግዛምፕላችን ላይ ምንድን ነው የሚለው? there is a real number x an element of r which means ይሄ ኤክስቴንሽናል ኳንቲፋየር ነው ማለት ነው። ስለዚህ ስንጽፈው ኤክሳችን an element of r ነው አይደል? ስለዚህ there is x or there is a real number x which is an element of r እንልና p of xአችን አሁንም እዚች ጋር ምንድነች? x square plus 1 greater than 0 so p of xአችን እናስቀምጣለን ማለት ነው። it's so simple። በቃ ፕራክቲስ ማድረግ ብቻ ነው የሚጠበቅባችሁ እንጂ አጻጻፉ ምናምን በጣም ቀላል ነው። ወደ ቀጣዩ ስንሄድ ደግሞ ዩኒቨርሳል ኳንቲፋየር እና ኤክስቴንሽናል ኳንቲፋየር ምንድነው ያላቸው ሪሌሽንሺፕ የሚለውን ስናይ the negation of for all x p of x is equivalent to there is x the negation of p of x። ይሄ ማለት ምን ማለት ነው መሰላችሁ? the negation of for all x p of x ማለት የዩኒቨርሳል ኳንቲፋየር ኔጌሽኑ ምንድነው? ኤክስቴንሽናል ኳንቲፋየር ነው። የp of x ኔጌሽኑ ደግሞ ምንድነው? ኔጌሽን p of x አይደለ? ሶ ይሄኛው ኔጌሽን ዲስትሪቢዩት ማድረግ ነው። ኔጌሽን ኦፍ for all x ማለት ምንድነው ብያችኋለሁ? there is x ነው። ሶ ስለዚህ there is x ብለን ጻፍን አይደለ? ከዛ ደግሞ ምን እናደርጋለን? እቺኛዋን ኔጌሽናችንን ደግሞ በማን ዲስትሪቢዩት እናደርጋታለን? በp of x። ኔጌሽን ኦፍ p of x ማለት ደግሞ ኔጌሽን ኦፍ p of x ነው። ምክንያቱም እዚህ ጋር p of x ቁጥር ስላልተሰጠን ኔጌሽኑን መስራት አንችልም። ስለዚህ እቺኛዋ the negation of for all x p of x is equivalent to there is x the negation of p of x ብለን መግለጽ እንችላለን ማለት ነው። ሁለተኛው ሪሌሽንሺፕ ደግሞ the negation of there is x p of x is equivalent to for all x the negation of p of x። ልክ እንደመጀመሪያው ነው። the negation of there is x p of x ማለት there is x ወይም ደግሞ የኤክስቴንሽናል ኳንቲፋየር ኔጌሽን ምንድነው ብያችኋለሁ? ዩኒቨርሳል ኳንቲፋየር። ከዛ እቺኛዋን ኔጌሽን ማረለ ዲስትሪቢዩት የምናደርገው ዲስትሪቢዩት እናርጋት። እቺ ለሁለቱም ዲስትሪቢዩት ስናደርግ the negation of there is x ምንድነው? the negation of extensional quantifier is universal quantifier ብያችኋለሁ አይደል? ሶ ዩኒቨርሳል ኳንቲፋየር ደግሞ ዲኖት የሚሆነው በምንድነው? በዚህ ነው። ሶ የኛውን ዲስትሪቢዩት አድርገን ይሄን እናገኛለን። ከዛ ደግሞ the negation of p of x ምንድነው? ቀጥታ ስናስቀምጠው the negation of p of x ይመጣል ማለት ነው። ስለዚህ the negation of there is x p of x is equivalent to for all x negation p of x ብለን ማስቀመጥ እንችላለን ማለት ነው። እንዴት አድርገን እንደምናነበው ለማየት እንሞክር።
ፎር ኦል ኤክስ ፒ ኦፍ ኤክስ ማለት በዩኒቨርሳል ሴታችን ውስጥ ያሉት ኤክሶች እንዳለ የፒን ፕሮፐርቲ ሲይዙ ምን ብለን እንጠራዋለን? ፎር ኦል ኤክስ ፒ ኦፍ ኤክስ ወይም ደግሞ ኤቭሪቲንግ ሃዝ አ ፕሮፐርቲ ፒ ብለን እንጠራዋለን ማለት ነው። እሺ እንደዚህ ቢቀመጥስ ምን ብለን መተርጎም እንችላለን? አነባበቡ ነው ፎር ኦል ኤክስ ፒ ኦፍ ኤክስ ምናምን የምንለው፣ ነገር ግን ሚኒንግ ውስጥ ትርጉሙ ምንድን ነው የሚለውን ስናይ ይችኛዋ ማለት ምን ማለት ነው? something got the property p። ይህም ማለት በዩኒቨርሳል ሴታችን ውስጥ ያሉት ቁጥሮች ከነሱ ውስጥ የሆኑ ቁጥሮች አላቸው፣ ብቻ የፒ ፕሮፐርቲ አላቸው እንደማለት ነው። ከዛ ይሄስ ምን ማለት ነው? ፎር ኦል ኤክስ ኔጌሽን ኦፍ ፒ ኦፍ ኤክስ። ይሄ ማለት ምን ማለት ነው ብያቸዋለሁ። ካስተዋላችሁ ይሄ ከየትኛው ጋር እኩል ነው? ከኔጌሽን ኦፍ ዴር ኢዝ ኤክስ ፒ ኦፍ ኤክስ ጋር እኩል ነው። እሺ ይችኛዋን አይተናት ነበር። ሶ ፎር ኦል ኤክስ ኔጌሽን ኦፍ ፒ ኦፍ ኤክስ ምን ማለት ነው? nothing has a property p። ይህም ማለት ፎር ኦል ኤክስ ኔጌሽን ኦፍ ፒ ኦፍ ኤክስ ማለት ሀቭ ፕሮፐርቲ ፒ ነው አይደለ? ሶ ፎር ኦል ኤክስ ፒ ኦፍ ኤክስ ማለት ኤቭሪቲንግ ጋት ፕሮፐርቲ ፒ ማለት ከሆነ የዚህኛው ኔጌሽን ደግሞ ምን ይሆናል? ነቲንግ ጋት ፕሮፐርቲ ፒ። እዚህ ጋር ደግሞ ምን ብለናል? ይሄ ማለት ዴር ኢዝ ኤክስ ፒ ኦፍ ኤክስ ማለት ሰምቲንግ ጋት ፕሮፐርቲ ፒ ነው ካልን ዴር ኢዝ ኤክስ ኔጌሽን ኦፍ ፒ ኦፍ ኤክስ ምን ማለት ነው? ሰምቲንግ ዳዝንት ሃቭ ፕሮፐርቲ ፒ። እነዚህ ሁለቱ ተቃራኒ ናቸው፣ እነዚህ ሁለቱ ደግሞ ተቃራኒ ናቸው። ይሄኛው ሚኒንጉ መያዝ አለባችሁ። ለምንድን ነው ሚኒንጉ መያዝ የሚጠቅማችሁ? ኤግዛምፕል ላይ ሲመጣ ዝም ብሎ ቁጥር ሸምድዶ ከመስራት ይልቅ እየገባችሁ ስትሰሩት ምንም አይነት ጥያቄ አትስቱም ማለት ነው። ቱ ኔጌት ኤ ስቴትመንት ዳት ኢንቮልቭስ ኤ ኳንቲፋየር ፎር ኦል ኤክስ ኤንድ which means this is a universal quantifier and this is an extensional quantifier. Change each universal quantifier to extensional quantifier to universal quantifier. Then negate the open sentence. ይሄ ቅድም እንዳልኳችሁ ነው አይደለ? For all x, the negation of universal quantifier is extensional quantifier. The negation of extensional quantifier is universal quantifier. እንዳልኳችሁ ነው። እቺን በመያዝ በቀላሉ መስራት ትችላላችሁ ማለት ነው። አሁን ደግሞ እሺ የዩኒቨርሳል ኳንቲፋየር ኔጌሽኑ ኤክስቴንሻል ነው፣ የኤክስቴንሻል ኳንቲፋየር ኔጌሽኑ ደግሞ ዩኒቨርሳል ኳንቲፋየር ነው ካልን የሳይኖች ኔጌሽን ደግሞ ምንድን ነው የሚለውን ስናይ የኢኩቫለንት ኔጌሽን ምንድን ነው? which is not equivalent. The negation of greater than is less than or equal to. The negation of less than is greater than or equal to. The negation of greater than or equal to is less than. The negation of less than or equal to is greater than. ይህም ያሳለባችሁ ለምሳሌ ይህንን በኤግዛምፕል ስናይ ዩኒቨርሳል ሴታችን ሪል ነምበር ቢሆን ኤያችን ምን ተሰጠን? the negation of there is x is less than x square which is equivalent to for all x is greater than or equal to x square. ይሄ ማለት ምን ማለት ነው? ይሄ the negation of there is x and the negation of x less than x square አይደለ? the negation of there is x ምንድነው? ወይም ደግሞ the negation of extensional quantifier ምንድነው? ዩኒቨርሳል ኳንቲፋየር ነው። ሶ ዩኒቨርሳል ኳንቲፋየራችንን እናስቀምጣለን። ከዛ the negation of p of x ምንድነው? negation of p of x ነው አይደል የምናደርገው? ሶ የሌስ ዛን ኔጌሽን ምንድነው? ግሬተር ዛን ኦር ኢኳል ቱ አይደለ? ስለዚህ እቺኛዋ the negation of x less than x square የሚለው ኔጌሽኑ ምንድነው? ኤክስ ግሬተር ዛን ኦር ኢኳል ቱ ኤክስ ስኩዌር። ይችኛዋን እኔ ከማስረዳቴ በፊት ለመስራት ሞክሉ፣ በጣም ቀላል ናት። ሁለተኛው ኤግዛምፕል ደግሞ the negation of for all x for x plus 1 is equal to 0። እሺ መጀመሪያ የምንሰራው ምንድነው? ኳንቲፋየራችን ነው አይደለ? ሶ the negation of universal quantifier is extensional quantifier። ስለዚህ negation of for all x is ምንድነው? there is x። ከዛ the negation of p of x is negation p of x አይደለ? እዚህ ጋር ሳይናችን ምንድነው? equivalent። የኢኩቫለንት ኔጌሽን ምንድነው? which is not equivalent. So the negation of for x plus 1 is equal to 0 is equivalent to for x plus 1 is not equivalent to 0 ብለን መግለጽ እንችላለን ማለት ነው። Quantifiers occurring a combination. Let's consider cases in which a universal and extensional quantifier occurs in a combination. For all x, for all y, p of x and y. For all x and for all y, the relation pxy holds. የመጀመሪያው for all x and for all y, p of xy. ይሄ ምን ማለት ነው? For all x and for all y, the relation p of x and y holds. ይህም ማለት በዩኒቨርሳል ሴታችን ውስጥ ያሉት ኤክስ እና ዋይዎች በፒ ኦፍ ኤክስ ዋያችን ሲከተት የፒ ፕሮፐርቲ ያላቸው ማንና ማን? ኤክስ እና ዋይ ማለት ነው። there is x and there is y, p of xy. there is x and there is y for which p of xy holds. ይህም ማለት በዩኒቨርሳል ሴታችን ውስጥ የፒን ፕሮፐርቲ የሚያሟሉ ኤክስም ዋይም አሉ ማለት ነው። ገባችሁ አይደል? ሁሉም ዩኒቨርሳል ሴታችን ውስጥ ያሉት ኤክስ እና ዋይ የፒን ፕሮፐርቲ ያሟላሉ ማለት አይደለም። there is x and there is y, p of x and y ማለት there is x and there is y for which p of x and y holds. ይህ ማለት በዩኒቨርሳል ሴት ውስጥ ያሉት ኤክስ እና ዋይዎች የፒን ፕሮፐርቲ የሚይዙ አሉ ነው። ያሌሉም ሊኖሩ ይችላሉ፣ ግን አሉ። አትሊስት ዋን መኖር አለበት አይደለ? በኤክስቴንሻል ኳንቲፋየር ጊዜ ትሩ ለማለት ሰው አሉ ነው ሰም
ሶስተኛው ደግሞ for all x there is y p of xy ይህም ማለት for every x there is y for which p of xy holds ይህም ማለት የፒን ፕሮፐርቲ መያዝ የሚችሉ ኤክሳችንን ከዛ ዩኒቨርሳል ሴት ብንቀያይረው ነገር ግን ዋያችንን አንድ ዋይ በመጠቀም ሁሉንም ትሩ የሚያደርግ ኤክስ እና ዋይ አለ ወይም ደግሞ በዩኒቨርሳል ሴታችን ውስጥ ቁጥር አለ ማለት ነው። ይሄኛው ሞር በኤግዛምፕል ስናየው ነው የሚገባቸው። አሁን ላይ ግር ሊላችሁ ይችላል። there is x for every y p of xy holds there is x for every y for which p of xy holds ይህም ማለት ለሁሉም ዋዮች አንድ ኤክስ አለ ምንን የሚያሟላ የፒን ፕሮፐርቲ ማሟላት የሚችል ማለት ነው። የመጀመሪያ ኤግዛምፕል ሌት ዩኒቨርሳል ሴት ኢዝ ሴት ኦፍ ኢንቲጀር ዩኒቨርሳል ሴታችን ኢንቲጀር ነው ብለን ገለጽን። እሺ ፒ ኦፍ ኤክስ ዋያችን ደግሞ ኤክስ ፕላስ ዋይ ኢዝ ኢኳልስ ቱ 5 ነው ተብሎ ተሰጠን። እሺ አሁን አራቱንም ፕሮፐርቲ ማረጋገጥ ነው የኛ ትሩ ነው ፎልስ ነው የሚለውን ለማረጋገጥ ነው። የመጀመሪያው for every x and for every y x plus y is equals to 5 ይህ ማለት የትኛውንም ኤክስ እና የትኛውንም ዋይ ብንከት ይሄኛው ፒ ኦፍ ኤክሳችን ትሩ ይመጣል ይላል። እስቲ እንሞክር። ለምሳሌ ዩኒቨርሳል ሴታችን ኢንቲጀር ነው አይደለ? ሶ ኢንቲጀር ማለት ኔጌቲቭም ዜሮም ፖዚቲቭም ሚዝ ነው አይደለ? ስለዚህ ለምሳሌ ኤክሳችንን ዜሮ አድርገን ዋያችንን ደግሞ አንድ እናድርገው። 0 + 1 is equal to 5 is not equal to 5 so it is false። እዚህ ጋር ደግሞ ምን ብለን ሞክረናል? when we assign ኤክሳችንን 2 አደረግን። እሺ ዋያችንን 7 አደረግን። 2 ሲደመር 7 ስንት ነው? 9 9 ደግሞ ከ5 ጋር እኩል አይደለማ። ስለዚህ it is false ብለን መግለጽ እንችላለን። ሁለተኛው ደግሞ there is x and there is y x plus y is equals to 5 ይህም ማለት በዩኒቨርሳል ሴታችን ውስጥ p of xችን ወይም ደግሞ x plus y is equals to 5ን ትሩ የሚያደርጉ ኤክስም ዋይም አሉ ማለት ነው። ይህም ማለት አሉ አይደለም የሚለን ስለዚህ ቢያንስ አንድ መኖር አለበት። 5 ደግሞ ተደምሮ የሚመጣው 2 እና 3 ወይም ደግሞ 1 እና 4 ተደምሮ መምጣት ይችላል አይደለ? ስለዚህ ለምሳሌ 4 እና 1ን እንሞክር። ኤክሳችን 4 ቢሆን ዋያችን 1 ቢሆን 4 ሲደመር 5 ይሆናል 5 ይሆናል። ስለዚህ ይሄኛው ሴንቴንስ ወይም ደግሞ ይሄ for there is x and there is y x plus y is equals to 5 የሚለው ትሩ ነው። ለምን? ቢያንስ አንድ አግኝተናል። ይሄኛውን x plus y is equals to 5 ወይም ደግሞ p of xችንን ትሩ የሚያደርግልን አንዳንድ ቁጥሮች ለኤክስም ለዋይም ስላገኘን ትሩ ይሆናል። for all የሚለውን ግን ለምንድነው ትሩ ያላልነው? ይሄኛውን ፎልስ ለማለት ምን ማድረግ አለብን? ቢያንስ አንድ ያንን የማያሟላ ካገኘን for every x and for every y x plus y is equals to 5 የሚለው ፎልስ ይሆናል ማለት ነው። ወደ ሶስተኛው ስንሄድ for all x there is y x plus y is equals to 5 ይሄኛውን ስናይ for every x there is y x plus y is equals to 0 ዋያችንን ሳንለዋውጥ ቢያንስ አንድ ዋይ አድርገን ኤክሳችንን እየቀያየርን ይሄንን ፒ ኦፍ ኤክሳችንን ትሩ ማምጣት እንችላለን ይለናል። እስቲ እንሞክር። ዋያችን አንድ ብናደርገው ኤክሳችንን ደግሞ ኤክሳችን መቀየር እንችላለን for every ስለሚል ስለዚህ 1 ሲደመር 1 2 እሺ 2 ሲደመር 1 3 3 ሲደመር 4 4 ሲደመር 5 ስለዚህ አንድ ነው ጭራሽ የተገኘው እንጂ ሁሉንም ቀያይረን ትሩ አልመጣልንም። ስለዚህ ይሄ ምን ይሆናል? ፎልስ ይሆናል ማለት ነው። አራተኛው ደግሞ there is x for every y x plus y is equals to 5 ይሄ ማለት ደግሞ ኤክሳችን ምንም ሳንቀያየር ኤክሳችን አንድ ቁጥር ወይም ደግሞ ፊክስድ ነምበር አድርገነው ዋያችንን እየቀያየርን ብንደምረው ፒ ኦፍ ኤክሳችን ትሩ ይመጣል ይለናል። እስቲ ይሄንንም እንይ። ኤክሳችንን 1 እናድርገው። 1 + 1 2 1 + 2 3 1 + 4 5 አሁንም አንድ ነው እንጂ የተገኘው ፊክስድ ሆኖ ዋያችንን እየቀያየርን ይሄንን ፕሮፖዚሽን ትሩ ማድረግ አልቻለም። ስለዚህ ፎልስ ይሆናል ማለት ነው። ሁለተኛው ኤግዛምፕላችንን ምን ይላል? there is x which is an element of real number x squared minus x is equals to 0 እሺ ይሄ ምን ማለት ነው? ከሪል ነምበር ውስጥ አንድ ቁጥር አለ ኤክሳችን አለች ምንን የሚያመጣ x ስኩዌር ማይነስ x is equals to 0 ማምጣት እንችላለን። there is x ከተባለ ቢያንስ አንድ ማግኘት አለብን አይደለ? ትሩ ለማለት for all x ከተባለ ደግሞ ቢያንስ አንድ ያንን ፕሮፐርቲ ማያሟላ ካገኘን ፎልስ ማለታችን ነው ማለት ነው። ስለዚህ እሺ አንድ እንገባ 1 ስኩዌር ማይነስ 1 is equals to 0 1 ስኩዌር ስንት ነው? 1 ነው አይደለ? 1 ማይነስ 1 0 0 is equals to 0 መጣ ማለት ነው። ስለዚህ ይሄ ትሩ ነው። ለምን? ቢያንስ አንድ ይህን ፕሮፐርቲ የሚያሟላ ካገኘን በኤክስቴንሻል ኳንቲፋየር ጊዜ ትሩ ማለት እንችላለን ማለት ነው። ሁለተኛው ደግሞ ምንድነው? ዩኒቨርሳል ኳንቲፋየር ነው። for all x an element of natural number x plus 1 greater than or equal to 2 ይሄም ማለት ኤክሳችን የናቹራል ነምበር ሴት ሆና ዩኒቨርሳል ሴታችን ናቹራል ነምበር ሆኖ ሁሉም ኤክሳችን x plus 1 greater than or equal to 2 ማምጣት ይችላል ይላል። እሺ እንሞክር። ለምሳሌ አንድን እንሞክር። ከትንሹን ጀምርና ወደ ትልቁ እንሄዳለን። ትንሹ ስንት ነው? 1 ነው አይደል? ስለዚህ 1 ሲደመር 1 ስንት ነው? 2 2 is greater than or equal to 2 ያ it is equal to 2 because greater than or equal to ማለት it may be greater than or it may be equal to 2 አይደለም የሚለው
2 ከ2 ጋር እኩል ሆነ። አሁንም ቁጥሮችን በጨመርን ጊዜ እየበለጠ ነው እንጂ የሚሄደው እየቀነስን አንድማ። ለምሳሌ 2ን እንተካ። 2 ሲደመር 1 3 3 ደግሞ ከ2 ይበልጣል። አሁንም ትሩ ሆነ። ትልቅ እንተካ 100 ሲደመር 1 101 ግሬተር ዛን ኦር ኢኳል ቱ 2 ያ ኢት ኢዝ ግሬተር ዛን 2 ሶ እየጨመርን ስንሄድ እየበለጠ ስለሆነ የሚሄደው ይሄኛው ፕሮፖዚሽናችን ምን ሆነ ማለት ነው? ትሩ ሆነ ማለት ነው። ቀጣዩ ርዕሳችን አርጊመንት ኤንድ ቫሊዲቲ ነው። አን አርጊመንት ኦር ሎጂካል ዲደክሽን ኢዝ አን አሰርሽን that a given set of a statement P1, P2, P3, Pn is called hypothesis or premises yield another statement Q which is called conclusion. ይህ ማለት አርጊመንት ማለት ሁለት ነገሮችን ይይዛል። ምንና ምን? ሃይፖቴሲስን እና ኮንክሉዥንን። ሃይፖቴሲስ ዲኖት የሚሆነው P1, P2, P3 ምናምን እያለን ነው። ኮንክሉዥናችንን ደግሞ በኪው ነው ዲኖት የምናደርገው። ይሄኛው እንዴት ይጻፋል የሚለውን ስናይ P1, P2, P3 ፒያችን ፕሪሚሳችንን በጣም ብዙ ሊሆንብን ይችላል። ሶ ፒ እናድርገን እንግለጸው። ከዛ ከሱ በኋላ ነው ኮንክሉዥናችንን እንጽፈው። ወይም ደግሞ በሌላ አጻጻፍ ምን ማድረግ እንችላለን? ቁልቁል መጻፍም እንችላለን። P1, P2, P3 ኮንክሉዥናችን እንዴት ነው? ኮንክሉዥን ማለት ውጤት ነው አይደለ? ምክንያትና ውጤት ነው። በቃ አርጉመንት በምንልበት ጊዜ ሃይፖቴሲስ ኤንድ ኮንክሉዥን ነው ካልን ምክንያትና ውጤት ወይም ደግሞ ኮዝ ኤንድ ኢፌክት እንደማለት ነው። ሶ ኮንክሉዥናችንን አስምረን ከስር መጻፍ እንችላለን። the conclusion come after the word therefore። ይሄም ማለት መጨረሻ ላይ ኢንተርፕሬት ስናደርግ ኮንክሉዥናችን ከምን በኋላ ነው የሚመጣው? ዜርፎር ብለን የምንጽፈው ነው የምናመጣው። ወይም ደግሞ በጥያቄያችን ላይ ዜርፎር ብሎ የሚመጣው ነገር ኮንክሉዥን ነው ማለት ነው። ለምሳሌ ኢፍ ዩ ስተዲ ሃርድ ዩ ዊል ፓስ ዘ ኤግዛም። ካጠና ታልፋለህ። ምክንያትና ውጤት ነው አላልኳችሁም? ስለዚህ እዚህ ጋር ፕሪሚሳችን ምንድነው? ማጥናት ነው አይደለ? ወይም ደግሞ ኮዛችን ምንድነው? ማጥናት ነው። ከዛ ውጤቱስ ምንድነው? ፈተና ማለፍ። ስለዚህ if you study hard you will pass the exam። you study hard ምንድነው? ፕሪሚሳችን ነው። you will pass the exam ደግሞ ምንድነው? ኮንክሉዥን ነው። you didn't pass the exam therefore you didn't study hard። ይህም ማለት ስንት አይነት ፕሮፖዚሽኖች ተሰጡ ማለት ነው? የመጀመሪያው ፒ እና ኪውን የሚይዝ ተሰጠን አይደለ? ከዛ ደግሞ ምን ተባለ? if you study hard you will pass the exam አይደለ? you didn't pass the exam therefore you didn't study hard። ይህም ማለት የነዚህ የላይኛው ፕሮፖዚሽን ተቃራኒ ነው አይደለ? ስለዚህ የመጀመሪያውን ፕሮፖዚሽን ዩ ስተዲ ሃርድ የሚለውን ፒ ብንለው ከዛ ደግሞ ዩ ዊል ፓስ ዘ ኤግዛም የሚለውን ደግሞ ኪው ብንለው ይሄኛው ሁለተኛው ላይ የመጣው ፕሮፖዚሽን የላይኛው ተቃራኒ ነው። ሶ ዩ ዲድንት ፓስ ዘ ኤግዛም ማለት ኔጌሽን ኦፍ ኪው ማለት ነው አይደለ? ለምን? ዩ ስተዲ ሃርድ ወይም ደግሞ ዩ ስተዲ ሃርድ የሚለውን ፒ ብለነዋል። ዩ ዊል ፓስ ዘ ኤግዛም የሚለውን ደግሞ ኪው ብለነዋል። ዩ ዲድንት ፓስ ዘ ኤግዛም ማለት ደግሞ የዚህኛው ተቃራኒ አይደለ? ሶ ኢት ኢዝ ዘ ኔጌሽን ኦፍ ኪው። ዩ ዲድንት ፓስ ዘ ኤግዛም። ከዛ ዩ ዲድንት ፓስ ዘ ኤግዛም therefore you didn't study hard። ይሄ ማለት ምን ማለት ነው? you didn't study hard ማለት study hard ፒ ነው ካልን you didn't study hard ደግሞ ኔጌሽን ፒ ነው። you didn't study hard እዚህ ጋር የቃላት ስህተት ምናምን ካለብኝ ያረማችሁ ሂዱ። you didn't study hard ኔጌሽን ፒ ነው። ለምን? you study hard ፒ ከሆነ የዚህኛው ኔጌሽን ደግሞ you didn't study hard ነው ማለት ነው። an argument forms P1, P2, P3, Pn ይሄ ምንድነው? therefore ነው። እሺ ይሄኛው የtherefore ምልክት ነው። is ይሄ ደግሞ ኪው ምንድነው ብለናል? ኮንክሉዥን ነው። is said to be valid argument if q is true whenever the premises P1, P2, P3, Pn are true otherwise it is invalid argument። ይሄ ማለት ፕሪሚሶቻችን P1, P2, P3 ብለን ብንሰይማቸው ኪዋችን ደግሞ ኮንክሉዥናችን ቢሆን ያ አርጊመንት ማለት ፕሪሚስ እና ኮንክሉዥን የሚይዝ ነው ወይም ደግሞ ምክንያትና ውጤት ነው ብያቸዋለሁ አይደለ? ስለዚህ ያ አርጊመንት ቫሊድ ነው ለመባል የትኛውንም ፕሪሚሳችንን ተጠቅመን ኮንክሉዥናችን ትሩ መሆን አለበት። አለበለዚያ ኢንቫሊድ አርጊመንት ብለን እንጠራዋለን ማለት ነው። አሁንም በኤግዛምፕል ኢንቨስቲጌት the validity of the following by using truth table። truth table ተጠቅማችሁ ቫሊዲቲውን አረጋግጡ ነው የሚለን። P implies Q። ይሄ መጀመሪያው ፕሮፖዚሽናችን ነው። ምን ብለናል? መርሳት የሌለባችሁ ነገር ፕሪሚሳችን ሲጻፍ በኮማ ነው አይደለ? ወይም ደግሞ በቁልቁል ሊጻፍ ይችላል ኦር ደግሞ በኮማ P1, P2, P3 ከዛ ምን ይደረጋል? ኪው ይደረጋል። የመጨረሻው ኪዋችን ምንድነው? ኮንክሉዥን ነው። የመጀመሪያዎቹ በኮማ የተለያዩት ደግሞ ምንድናቸው? ፕሪሚሶቻችን ናቸው። ሶ ወደ ኤግዛምፕላችን ስንሄድ ፒ ኢምፕላይስ ኪው የመጀመሪያው ፕሪሚሳችን ነው። ሶ ኔጌሽን ኪው ደግሞ ቀጣዩ ፕሪሚሳችን ነው። እቺ የምን ሳይን ነው ብያቸዋለሁ? ዜርፎር ነው። ከዜርፎር በኋላ የሚመጣው ደግሞ ምንድነው? ኮንክሉዥን ነው። ስለዚህ ኮንክሉዥናችን ኔጌሽን ፒ ነው። ከዛ እቺኛዋ ዜርፎር አይደለች? እቺኛዋ ፕሪሚስ ቱ ነች፣ እቺኛዋ ፕሪሚስ ዋን ነች አይደለ? ሶ አሁንም በትሩዝ ቴብል አይደለ ጻፉ የተባለው። እዚህ ጋር ስንት አይነት እንትኖች ነው ያሉን? ፕሮፖዚሽኖች ነው ያሉን? ሁለት ናቸው። ምንና ምን? ፒ እና ኪው። ከዛ በፒ ቦታ ትሩ ፎልስ አለን፣ በኪው ቦታ ደግሞ ትሩ ፎልስ አለን። ፒ ኢምፕላይስ ኪው
በምንልበት ጊዜ የመጀመሪያው ፕሮፖርሽናችን ትሩ ሆኖ ቀጣዩ ፎልስ ሲሆን ብቻ ነው ፎልስ ምንለው ብለናል አይደለ? ስለዚህ ትሩ ሲሆን ትሩ ይሆናል፣ ትሩ ፎልስ ሲሆን ፎልስ ይሆናል፣ ፎልስ ትሩ ሲሆን ትሩ ይሆናል፣ ፎልስ ፎልስ ሲሆን ትሩ ይሆናል። አሁንም ይችኛዋ ምንድነች? ፕሪሚስ ዋናችን ነች። ከዛ ፕሪሚስ ቱዋችንን ስንሰራ ደግሞ ኔጌሽን ኪው ይላል። ኪው ማለት ትሩ ፎልስ አይደለ? የእነዚህ ኔጌሽን ማለት ደግሞ የትሩ ኔጌሽን ምንድነው? ፎልስ። የፎልስስ ትሩ፣ የትሩ ፎልስ፣ የፎልስ ትሩ። እሺ አሁን ደግሞ ይሄኛው ምንድነው? ፕሪሚስቷችን ኮንክሉዥናችንን እንስራ። ኮንክሉዥናችን ማለት ኔጌሽን ፒ ነው ብለናል አይደል? እዚህ ጋር ከዛ ፒያችን የት አለ? እዚህ ጋር ነው። ትሩ ፎልስ ፎልስ፣ ትሩ ፎልስ የዚህኛው ኔጌሽን ምንድነው? ፎልስ ትሩ ነው አይደል? ይሄንን ጻፍን። ስለዚህ እዚህ ጋር ፕሪሚሶቻችን የትኛው ናቸው? ፒ ኢምፕላይስ ኪው ኔጌሽን ኪው ናቸው። ከዛ ኮንክሉዥናችን ደግሞ ከዜርፎር በኋላ የሚመጣው ነው ብለናል። ኔጌሽን ፒያችን ነው። አንድን አርጊመንት ደግሞ ቫሊድ አርጊመንት ነው ለማለት ምን ብለናል? ፕሪሚሶቻችን ትሩ ሁሉም ትሩ በሚሆንበት ጊዜ ኮንክሉዥንም ኦልሶ ትሩ መሆን አለበት፣ አለበለዚያ ኢንቫሊድ አርጊመንት እንለዋለን ብለናል አይደል? ስለዚህ ፕሪሚሶቻችን ትሩ የሚሆንበትን ጊዜ እንፈልግና ከዛ ኮንክሉዥናችን ቼክ ስናደርግ ኮንክሉዥናችንም ትሩ ከሆነ ቫሊድ አርጊመንት እንላለን። ነገር ግን ፕሪሚሶቻችን ትሩ የሚሆንበትን ቦታ አግኝተን ከዛ ኮንክሉዥናችንን ስናይ ፎልስ ከሆነ ምን እንለዋለን? ኢንቫሊድ አርጊመንት ብለን እንጠራዋለን ማለት ነው። በዚህ ጊዜ ስናየው ደግሞ ፕሪሚሶቻችን ምንና ምንድን ናቸው? ፒ ኢምፕላይስ ኪው እና ኔጌሽን ኪው ናቸው አይደል? ሶ ሁለቱም ትሩ የሆኑበትን ቦታ እንፈልግ። ትሩ ፎልስ፣ ፎልስ ትሩ፣ ትሩ ፎልስ፣ ትሩ ትሩ። ያው የመጨረሻው ሮ ላይ ትሩ ሆኗላ። ሶ ሁለቱም ፕሪሚሶቻችን ትሩ የሆኑበት ቦታ ላይ ኮንክሉዥናችን ምን ሆኗል? ትሩ ሆኗል። ስለዚህ ይሄ ምንድነው? ቫሊድ አርጊመንት ነው ማለት ነው። ለምን? በፎርዝ ሮ ጊዜ ሁለቱም ፕሪሚሶቻችን ትሩ ሆነው ኮንክሉዥናችንም ትሩ ሆኗል ማለት ነው። ሁለተኛውን ኤግዛምፕል ለማየት እንሞክር። ሁለተኛው ኤግዛምፕል ደግሞ በኮማ ከተያያዙ ፕሪሚሶች ናቸው። ከዛ ከዜርፎር በኋላ የሚመጣው ደግሞ ኮንክሉዥን ነው ብለን አውርተናል አይደለ? ስለዚህ ፒ ኢምፕላይስ ኪው ኔጌሽን ኪው ኢምፕላይስ አር ምንድን ናቸው? እነዚህ ፕሪሚሶቻችን ናቸው። ከዛ ከዜርፎር በኋላ የሚመጣው ደግሞ ፒያችን ምንድነው? ኮንክሉዥን ነው። ስለዚህ እዚህ ጋር ስንት ፕሮፖርሽኖች አሉን? ፒ ኪው እና አር። ስለዚህ የዚህኛውን ስንሰራ ደግሞ መጀመሪያ ላይ ትዝ ካላችሁ ቱ ዘ ፓወር ኦፍ ኤን አድርገን የፕሮፖርሽናችን ብዛት አሁን እዚህ ጋር 3 ነው አይደለ? ቱ ዘ ፓወር ኦፍ 3 ስናደርግ ስንት ይመጣል? 8 ይመጣል። ስለዚህ 8 ፖሲብል ትሩዝ ቫልዩ ይኖረናል ብለናል አይደለ? ሶ በፒ በኩል ትሩ ፎልስ፣ በኪው በኩል ደግሞ ትሩ ፎልስ ብለን መግለጽ እንችላለን። በአር በኩል ምን ይሆናል? ትሩ ፎልስ። ይህንን ወደኋላ ተመልሳችሁ እንዴት መስራት እንደምንችል ምናምን አሳይቻችኋለሁ። 3 ፕሮፖርሽኖች ሲኖሩን ቱ ዘ ፓወር ኦፍ ኤን አድርገን ከዛ ቱ ዘ ፓወር ኦፍ ኤን አድርገን ኤናችን ዘ ነምበር ኦፍ ፕሮፖርሽን ነው። ሶ ነምበር ኦፍ ፕሮፖርሽናችን 3 ነው። ሶ ቱ ዘ ፓወር ኦፍ 3 ስንት ይሆናል? 8 ይሆናል። ስለዚህ 8 ፖሲብል ትሩዝ ቫልዩዎች ይኖሩናል ማለት ነው ብለን ገልጸናል። ይህን መሸምደድ ነው። በፒ በኩል 3 ፕሮፖርሽን ሲኖረን ምን ይሆናል? 4 ትሩ 4 ፎልስ። ከዛ በኪው በኩል ደግሞ ተራ በተራ ማለት ነው። ትሩ ፎልስ እያደረጋችሁ እስከ ፎልስ ትሄዱና በአር በኩል ደግሞ ምን ታደርጋላችሁ? 2 ትሩ 2 ፎልስ። ግን ሁሌ የምትጀምሩት ከትሩ ነው። ለመሸምደድ እንዲመቻችሁ ነው የምነግራችሁ። የመጀመሪያው ፕሪሚሳችን ምንድነው? ፒ ኢምፕላይስ ኪው ነው። ግን የሚቀለን ይችኛ ስለሆነች ቅርብ ያለችን ቺ ስለሆነች ኔጌሽን ኪዋችንን እንስራ። ኔጌሽን ኪው ማለት የዚህኛው ተቃራኒ ነው አይደለ? ኪዋችን ትሩ ፎልስ እያለ ፎልስ ድረስ ነው የሚሄደው። ስለዚህ አሁን የዚህኛውን ተቃራኒ ለመፈለግ ደግሞ ከፎልስ መጀመር ነው ቀላሉ ፖሲቢሊቲ። ሶ ፎልስ ትሩ እያልን ጻፍን። ከሁለተኛው ፕሪሚሳችን ደግሞ ፒ ኢምፕላይስ ኪው ነው አይደለ? ፒ ኢምፕላይስ ኪው ማለት ፒ ኢምፕላይስ ኪው ያው አጠገብ ላጠገብ ያሉትን ነው የምንሰራው። በፒ ኢምፕላይስ ኪው ጊዜ የመጀመሪያው ፕሮፖርሽናችን ትሩ ሆኖ ቀጣዩ ፕሮፖርሽናችን ፎልስ ሲሆን ብቻ ነው ፎልስ የምንለው ብለናል። ስለዚህ ትሩ ሲሆን ትሩ ነው። ትሩ ፎልስ ሲሆን ምንድነው? ፎልስ ነው። ትሩ ሲሆን አሁንም ትሩ ነው። ትሩ ፎልስ ሲሆን ፎልስ ነው። ፎልስ ትሩ ሲሆን ምንድነው? ትሩ ነው። ለምን? ትሩ ፎልስ ብቻ ሲሆን ነው እሺ ፎልስ የምንለው በኢምፕላይስ ጊዜ። ከዛ ትሩ ፎልስ ሲሆን ብቻ ነው ፎልስ የምንለው ካልን ደግሞ የመጀመሪያው ፕሮፖርሽን ትሩ መሆን አለበት። ነገር ግን ከዚህ በኋላ ያለው የመጀመሪያው ፕሮፖርሽን ፎልስ ስለሆነ ሁሉም ትሩ ይሆናል ማለት ነው። ፎልስ የሚመጣበት የቱ ጋር ነው? ሁለተኛው ሮ ላይ እና አራተኛው ሮ ላይ። ኔጌሽን ኪዋችንን እንሰራለን። ኔጌሽን ኪዋችንን ቅድም ሰርተናል ለዚህኛው ለሁለተኛው ፕሪሚስ እንዲያገለግለን። ሶ ኔጌሽን ኪው ኢምፕላይስ አርን የሚለውን ስንሰራ ከዚህ ወደዚህ ነው የምንሄደው። የመጀመሪያው ፕሮፖርሽናችን ምንድነው? ኔጌሽን ኪው ነው። ሁለተኛው ፕሮፖርሽናችን ደግሞ አር ነው። ሶ በኢምፕላይስ ጊዜ የመጀመሪያው ፕሮፖርሽን ትሩ ሆኖ ቀጣዩ ፕሮፖርሽን ፎልስ ሲሆን ብቻ ነው ፎልስ የምንለው ብለናል አይደለ? ሶ የመጀመሪያው ፕሮፖርሽናችን ኔጌሽን ኪው ነው። ቀጣዩ ደግሞ አር ነው። ፎልስ ትሩ ሲሆን ምንድነው? ትሩ ነው። ትሩ ሲሆን ትሩ ነው። ፎልስ ሲሆን ትሩ ነው። ትሩ ፎልስ ሲሆን አሁን ፎልስ ነው። ፎልስ ትሩ ሲሆን ደግሞ ትሩ ነው። ትሩ ሲሆን ትሩ ነው። ፎልስ ትሩ ሲሆን ትሩ ነው። ትሩ ፎልስ ሲሆን ፎልስ ነው። በዚህ ጊዜ እንዳትሳሳቱ እሺ። አሁን እዚህ ጋር ኔጌሽን ኪው ኢምፕላይስ አር ነው አይደል የሚለው። ከአር ወደዚህ ሄዳችሁ ሙሉ እንትኑ ነው የሚበላሽባችሁ። ምክንያቱም በኢምፕላይስ ጊዜ የመጀመሪያው ፕሮፖርሽን ትሩ ሆኖ ቀጣዩ ፎልስ ሲሆን ነው ብለናል። ሶ እዚህ ጥያቄ ላይ ደግሞ የተሰጠን የመጀመሪያው ፕሮፖርሽን ምንድነው? ኔጌሽን ኪው ነው። ሁለተኛው ፕሮፖርሽን አር ነው። ስለዚህ ከኔጌሽን ኪው ወደ አር ነው የምንሄደው።
ይህንን ማስተዋል አለባችሁ። ሶ የዚህኛውን ቫሊዴት ደግሞ ለማየት እንሞክር። መጀመሪያ ፕሪሚሳችን የትኞቹ ናቸው? ፒ ኢምፕላይስ ኪው እና ኔጌሽን ኪው ኢምፕላይስ አር። ፒ ኢምፕላይስ ኪው የት አለ? ይኸው። ኔጌሽን ኪው ኢምፕላይስ አር ይሄ ነው። ኮንክሉዥናችን ደግሞ ፒ ነው። መጀመሪያ ፕሪሚሶቻችን ሁለቱም ትሩ የሚመጣበትን ቦታ እንፈልግ። ትሩ ትሩ፣ እሺ። እና ሶስተኛው ሮ ላይም ትሩ ትሩ ይመጣል። እዚህ ጋር ፎልስ አይደለም። ይኸው አምስተኛው ሮ ላይ ትሩ ትሩ መጣ። ስድስተኛው ላይም ትሩ ትሩ፣ ሰባተኛው ላይ ትሩ ትሩ፣ ስምንተኛው ላይ ግን ትሩ ፎልስ ነው። ስለዚህ አይሆንም። ሶ እነዚህ ትሩ ትሩ የመጣበት ቦታ ሁለቱም ፕሪሚሶቻችን ወይም ደግሞ ሁለቱም ሃይፖቴሲሶቻችን ትሩ በሚመጡበት ጊዜ ኮንክሉዥናችን ትሩ ከመጣ ነው ትሩ የምንለው ብለናል። ስለዚህ አንደኛው ሮ፣ ሶስተኛው ሮ፣ 5፣ 6፣ ሰባተኛው ሮ ላይ ሁለቱ ፕሪሚሶቻችን ትሩ መጥተዋል። ስለዚህ ኮንክሉዥናችን ይህን በዚህኛው ሮ ላይም ትሩ መምጣት አለበት። የመጀመሪያው ላይ ምን መጣ? ትሩ መጣ። ኦኬ። ከዛ ደግሞ ሶስተኛው ሮ ላይ ነው አይደለ? ሁለቱ ፕሪሚሶቻችን እኩል የሆኑት። እሺ፣ ቼክ ስናደርግ አሁንም ትሩ መጣ። እሺ፣ ወደ አምስተኛው ስንሄድ እነዚህ ሁለቱም ትሩ መጣልን። ከዛ ወደ ኮንክሉዥናችን ስንሄድ ፎልስ ይላል። አያችሁ አይደለ? ስለዚህ አንድ ፎልስ የሚያደርገው ካገኘን ኢንቫሊድ ነው ማለት ነው። ጭራሽ ይኸው የመጨረሻውን ፎልስ ነው አይደል? ሁለቱም ፕሪሚሶቻችን ትሩ ሆነው ግን ኮንክሉዥናችን ፎልስ ሆነ። ስለዚህ የመጀመሪያውና ሶስተኛው ሮ ላይ ትሩ ቢመጣም ነገር ግን በአምስተኛው በስድስተኛው እና በሰባተኛው ሮ ላይ ፎልስ ስለመጣ ምን እንለዋለን? ኢንቫሊድ አርጊመንት ብለን እንጠራዋለን ማለት ነው። ይሄኛውን እንዴት ኢንተርፕሬት እናደርገዋለን? the premise has a truth value in row 1, 3, 5 and 6 and 7. However, the conclusion had a false truth value in row 5, 6, 7. So it is an invalid argument. invalid argument ለማለት በቃ ቢያንስ አንድ ማግኘት አለብን። አንድ ካገኘን ሌላውን መተውላ እንችላለን። ሁለቱ ፕሪሚሶቻችን ወይም ደግሞ የተሰጡን ፕሪሚሶቻችን ትሩ ሆነው በእነዛ ፕሪሚሶቻችን ሮ ላይ ሄደን ኮንክሉዥናችን ቼክ ስናደርግ አንድ ፎልስ የሚያደርገው ካገኘን ሙሉ አርጊመንቱ ኢንቫሊድ አርጊመንት ነው ብለን መደምደም እንችላለን ማለት ነው። ቀጣዩ ኤክሰርሳይዝ ነው። ይችኛዋን ኤክሰርሳይዝ እናንተ ናችሁ የምትሰሩት፣ ግን እንዴት ማውጣት እንዳለባችሁ ለማሳየት እንሞክር። if it rains crops will be good, it didn't rain therefore crops were not good. therefore አለ። ይህን ማስተዋል ያለባችሁ ይሄኛውን ወደ ፕሮፖርሽን ፎርም ስንቀይረው ኖርማል ወርድ ተሰጥቷችሁ ይሄ ቫሊድ ነው አይደለም ከተባላችሁ መጀመሪያ ወደ ፕሮፖርሽን ፎርም መቀየር አለባችሁ አይደለም? ወይም ደግሞ በፒ ኪው ምናምን አድርጋችሁ መቀየር አለባችሁ በሎጂካል ፕሮፖርሽን አያይዛችሁ ምናምን ማለት ነው። ሶ የመጀመሪያው ፕሪሚሳችን ምንድነው? if it rains crops will be good። ይሄ የተያያዘው በኢምፕሊኬሽን ነው። እንዴት አወቅን? ኢፍ የሚል አለ። ሶ ኢፍ ኤንድ ዘን ካለ ምንድነው? ኢምፕሊኬሽን ነው። ሶ ኢትስ ሬን የሚለውን ፒ ብንለው ፒያችን ኢትስ ሬን ቢሆን ኪዋችን ደግሞ crops will be good ቢሆን የመጀመሪያው ፕሪሚሳችን ምንድነው? if it rain crops will be good p implies q ነው ማለት ነው። ፕሪሚስ ዋናችን ምንድነው? p implies q። it didn't rain it rains የሚለው ፒያችን ከሆነ it didn't rain ማለት ደግሞ ምንድነው? ኔጌሽን ፒ ነው አይደል? ፕሪሚስዋችን ምንድነው? it didn't rain therefore አለ። ይሄን ማስተዋል ያለባችሁ therefore ካለ በኋላ የሚመጣው ምንድነው? ኮንክሉዥን ነው። ሶ ኪዋችን ደግሞ ምንድነው? crops were not good crops were not good ማለት ደግሞ crops will be good ኪው ነው ካልን crops were not good ካልን ደግሞ ኔጌሽን ኪው ነው። ስለዚህ በዚህ መልኩ ፕሮፖርሽናችን ተሰጥቶናል። ቫሊድ ነው ወይም ደግሞ አይደለም የሚለውን አረጋግጣችሁ ኮሜንት ላይ የሰራችሁትን ፎቶ አንስታችሁ ላኩልኝ። ሁላችሁም በስነ ስርዓት የምትከታተሉ ካላችሁ ይሄኛውን ፕሮፖርሽን ቫሊድ ነው አይደለም የሚለውን በወረቀት ሰርታችሁ ያን ወረቀት ፎቶ አንስታችሁ ላኩልኝ ኮሜንት ሴክሽን ላይ። ቀጣዩ ርዕሳችን ፎርማል ፕሩፍ ኦፍ ቫሊዲቲ ኦፍ አን አርጊመንት ነው። ይህንን በደንብ አንብባችሁ ለመምጣት ሞክሩ። ይኸውላችሁ አሁን ቶፒካችንን እየጨመርን እየገፋን በሄድን ቁጥር ትንሽ ከበድ እያለ ስለሚመጣ በደንብ አንብባችሁ ለመምጣት ሞክሩ። ሰብስክራይብ ማድረግ እንዳይረሳ፣ ሼር ማድረግ ደግሞ ለተማሪዎች ሼር ማድረግ እንዳትረሱ። ምክንያቱም እናንተ ሼር ካላደረጋችሁልኝ ይሄ ቪዲዮ ማንም ጋር ሊደርስልኝ አይችልም። ስለዚህ እናንተን በመተማመን እኔን ቪዲዮ ሰራለሁ፣ እናንተም ሰብስክራይብ እና ሼር በማድረግ አግዙኝ፣ ተባበሩኝ እላለሁ። አመሰግናለሁ። ደህና ሁኑ። Thanks for joining us for today's lesson. I hope you found the information which is helpful and inspiring. If you enjoyed this video, don't forget to like and subscribe our channel. Just remember, every great journey starts with a single step. So keep asking a question and seeking the knowledge. Until next time, keep learning and stay curious. Bye bye. Like and subscribe.